ከረጅም ጊዜ በፊት አንድ ድሃ የእንጨት ፈላጭ ወደ አንድ ጠቢብ ሰው ጥበቡን ወይም ምክሩን ለማግኘት ሄዶ ነበር። ይህም በጊዜውና በሕይወት ውስጥ የሚያጋጥሙትን ችግሮች እንዲያልፍ እንዲረዳው አስቦ ነበር። ጠቢቡ ሽማግሌ ምክሩን ሰጠው። እንዲህም ብሎ አለው፣ ማንንም አትበድል። ምስጋና ቢስ መሆን የሰው ልጅ ተፈጥሮ ነው። እኔ ሕይወቴን መልካም ሥራ እየሠራሁ ኖሬአለሁ። ለሰዎችም መልካምን አድርግ። ሰዎች ደግነት በፍጥነት እንደሚረሱና ጌታዬ ካዘነላቸው በስተቀር መልካምን በክፉ እንደሚመልሱም አይቻለሁ። መልካም ለማድረግ ቆርጠህ ከሆነ ከማንም ምላሽ አትጠብቅ። ለአላህ ብቻ ብለህ አድርግ። የእንጨት ፈላጩ በዚህ ምክርም ተገረመ። ነገር ግን ራሱን እንዲህ ብሎ ጠየቀ፣ በዚህ ምን ያስገርማል አለ። እኔ እንደ አዛውንቱ አልኖርኩም። በሕይወቱም ውስጥ ያሳለፍኳቸው ተሞክሮቹም የሉም። ብዙም ነገር አላሳለፍኩም አለ። ስለዚህ የሼኹ የሰማውን እያሰላሰለም ሄደ። ወደ ቤቱም ሲመለስ ስለ ጥበበኛው ሰው ምክር ለሚስቱም ነገራት። ሚስቱም ያ ሰው በተናገረው ነገር አትጨነቅ አለችው። መልካምነት አሁንም በሰዎች መካከል አለ። ቀናቶች ጥበበኛውን ከተናገረው በተቃራኒ ያረጋግጡልን ይችላሉ አለችው። እርሱም የጉዳዩን እውነታውን እንዴት አወቅሽ? የጥበበኞች ንግግር ብዙ ጊዜ እንደሚከሰት አውቃለሁ። እውነትም ሁል ጊዜ በአንደበታቸው ላይ እንደሚከሰት አውቃለሁ። ነገር ግን ለረጅም ጊዜ ከመንደሩ ተነጥለው ኖረዋልና ከሰዎች ጋርም በዛም አይገናኙም። ያም ሆኖ ይህ የወደፊቱ ጊዜ ምን እንደሆነ እናያለን አለች። አንድ ቀን የእንጨት ፈላጩ አህያውን ጭኖ እንጨት ለመሰብሰብ ወደ ጫካ ሄደ። እዚያ ያለ የቆሰለ አሞራ በሕመም ሲሰቃይም አየ። ወደ እርሱ ሲቀርብ መብረር እንደማይችል ስላወቀ አዘነለት። ሊያክመውና ሊንከባከበው ወደ ቤቱም ወሰደው። ካገገመም በኋላ ሊለቀውም አስቦም ነበር። በማግስቱ የእንጨት ፈላጩ አህያውን ጭኖ ወደ ጫካም ሄደ። እርሱ ግን በጫካው ሲንከራተት የታመመ እባብ አየ። አዘነለት። የያዘውንም ከረጢት አውጥቶ እባቡን ወደ ውስጥ አስገባውና ሊያክመውና ከዳነ በኋላ ሊለቀው አስቦ ወደ ቤቱም ወሰደው። በማግስቱ እንጨት ፈላጩ አህያውን ጭኖ እንደተለመደው ወደ ጫካው ሄደ። እዚያም የተዘዋወረ ሳለ በጫካው ውስጥ እንጨት ሲሰበስብ አንድ ራሱን የሳተ ሰው በዛፍ ግንድ ላይ ታስሮም አየ። ሊረዳው ወደ እርሱም ቀረበ። ነገር ግን የጠቢቡን ቃል አስታወሰና ሰውየውን ቢረዳው ደግነቱን የሚረሳውና ውለታውን በመጥፎ እንደማይመልስ ፈራ። ልቡ ግን አልፈቀደለትም እና ማዘነለትና ፈታው። ከዚያም ፊቱን በውሃ አበሰለት። ወደ ራሱ ሲመለስ ሲነቃ በአህያው ላይ አስቀምጦ ወደ ቤት ወሰደው። ከዚያም ልዩ ቦታ አዘጋጅቶለት በከፍተኛ ትኩረት ተንከባከበው። ሁሉንም የሚያስፈልጉትን ነገሮችም አቀረበለት፣ መድኃኒት፣ ልብስና ምግብ፣ መጠጦችን ጨምሮ። ንስሩም ከቁስሉ ሙሉ በሙሉ እስኪድን ድረስ ቀናቶች አለፉ። ሰውየው ሊለቀውም ፈለገ። ነገር ግን ንስር ከቤት ለመውጣት ፈቃደኛም አልሆነም። አንድ ቀን አሞራው ገባና የእንጨት ቆራጩ ሚስት አጠገብ አረፈ። በአፉ ውስጥም የሚያምር ዕንቁ አልማዝ ሐብልም ነበር። ሴትየዋ የአንገት ሐብል ማግኘቷ በጣም ያስደስታታል። ምክንያቱም ለረጅም ጊዜ የድህነትና የችግር መራራነትን አሳልፋለች። በጫካ ውስጥ ታስሮ የነበረው ሰው ሁሉንም ነገር በጉጉት ይመለከት ነበር። ሰውየው ከህመሙ ካገገመ በኋላ በሙሉ ጤንነት ቦታውን ለቆም ወጣ። መንገድ ላይ አንድ አዋጅ ነጋሪም ሰማ። የንጉሱ ሚስት የአንገት ሐብልን እንዳጣችና እሱን ያገኘ ሰው 100 የወርቅ ዲናር ሽልማት እንደሚሰጠው የሚናገር ነበር። ለራሱም 100 የዲናር ወርቅ፣ እኔ ደሃ ነኝ፣ ምንም ዓለማዊ ሀብት የለኝም፣ ስለዚህ ሽልማቱን ለመቀበል ወደ ንጉሱ ቤተ መንግስት ሄጄ የማውቀውን ነገር መናገር አለብኝ አለ። እናም ወደ ንጉሱ ቤተ መንግስት ሄዶ ሚስቱ የጠፋበትንና የምትፈልገውን የአንገት ሐብል በእንጨት ፈላጩ ቤት ውስጥ እንዳለ ነገረው። እንጨት ፈላጩ በጫካው መካከል ባለው የዛፍ ግንድ ላይ ታስሮ በነበረበት ቦታ ከፈታውና ከዚያ ህመሙ ያከመውና የሚንከባከበው ሰው መሆኑን ረስቶታል። የንጉሱ ጠባቂዎች ወደ እንጨት ፈላጩ ቤት ሄደው ያዙት፣ በስርቆት ከሰሱትና ለንጉሱ ሚስት የአንገት ሐብል መለሱ። ከዚያም ጭንቅላቱን እንዲቆረጥም ፈረዱበት። እንጨት ፈላጩ ጫካ ውስጥ በታመመ ጊዜ የረዳው እባብ ታሪኩ ሙሉ ያውቅ ነበርና ለጓደኛው ላሳየው ደግነት ብድሩን ሊከፍለው ፈለገ። እባቡ ወደ ቤተ መንግስቱ ሄዶ ልዕልቷ ክፍል የንጉሱ ልጅ ደረሰና በዙሪያው ዙሮ የልዕልቷንና ይህንን አስፈሪ እይታ ስትመለከት ለልጇ ፈርታ መጮህ ጀመረች። ለንጉሱና ለቤተ መንግስቱ ሰዎች ለማሳወቅም ሮጠች። ነገር ግን የልዕልቷን ሕይወት አደጋ ላይ ሊጥል ስለሚችል ማንም ሰው ወደ እርሷ ለመቅረብ አልደፈረም። ሁሉም ግራ ተጋብተው እያንዳንዳቸው በመንግስቱ ላይ ከደረሰው ከዚህ ችግር የሚያመልጡበት መንገድ ይፈልጉም ነበር። የታሰረው እንጨት ፈላጭ ስለ ጉዳዩ ሰምቶ ያሱ ያከመው እባብ እሱን ለማዳን እንዳቀነባበረው ተገነዘበ። እናም የእንጨት ፈላጩ ከእስር ቤቱ ጠባቂዎች አንዱ ወደ ንጉስ ላከና እባቦቹን እንደሚያውቅና ሴት ልጁን ማዳን እንደሚችልም ነገሩት። ወታደሮቹ የእንጨት ፈላጩን አምጥተው በንጉሱ ፊት ማቆሙት።
ንጉሱም እባብ ብትዋሽ ሞትን ለእባብ እንተዋለን፣ እውነቱን የምትናገር ከሆነ ግን እከፍልሃለሁ አለው። የእንጨት ቆራጩም ያንን ካደረግኩ ሽልማቴ ምን ይሆናል ሲል ጠየቀው። ንጉሱም ይቅርታ እሰጥሃለሁ፣ ለሚስትህም ስጦታ አድርጌ ያንን የአንገት ሐብል እሰጣለሁ ሲል መለሰለት። ስለዚህ እንጨት ፈላጩ ወደ ንጉሱ ልጅ ክፍል ገባ። እባቡን ባየው ጊዜ በእርጋታ ወደሱ ቀረበና እጁን ዘረጋለትና ከሷ ላይ ለቀቃት። ንጉሱም ተገረመና ታሪክህን መስማት ሚስጥርህን ማወቅ ፈልጋለሁ አለው። ስለዚህ እንጨት ፈላጩ ለንጉስ የጠቢቡን አዛውንት ምክርና በጫካ ውስጥ ምን እንደደረሰበት ነገረው። እባቡ ቸርነቱን አስታወሰ፣ ንስሩም ቸርነቱን አስታወሰ፣ ነገር ግን አላደረገም። ንጉሱ የበለጠ ተገረመና ጠቢቡ አዛውንቱን እውነቱን ተናገር አለ። እኔም ቅን ምክር እሰጥሃለሁ፣ ለከዳኝና ለሞት ምክንያት የሆነውን ለዚህ ክፉ ሰው ቅጣት እንድመርጥ ትቻለሁ። እናም ሊገድል ተቃርቦ ነበር አለው። የእንጨት ፈላጩ መልካም ስራው ለአላህ ስላደረኩ እናም ለመልካም ስራዬ ከአላህ በቀር ምንም ሽልማት አልጠብቅም፣ እርሱ ብቻ መልካሙን ይክፈላል፣ እርሱ ብቻ ክፉዎችን ይቀጣል አለ። አስከትሎም አሁን ጠቢቡ ሰው ምን ማለቱ እንደሆነ በሚገባ ተረድቻለሁ አለ። ንጉሱም በጠቢቡ ሰው ምን ማለት ነው ሲል ለእንጨት ፈላጩ ጠየቀው። ሰውየውም አንድ ሰው ስለበደለን ብቻ ርህራሄያችንን ማጣት የለብንም፣ ሽልማቱ የበለጠ የተሟላ እንዲሆን ለአላህ ስንል መልካም ማድረግ አለብን አለ። ንጉሱም በእንጨት ፈላጩ ጥበብ ተገረመና መልካም ብለሃል፣ መጥፎ ያደረጉብልን ሰዎች በመጥፎ ነገር መመለስ የለብንም አለው። ከዚያም የእንጨት ፈላጩ ውድ የሆነውን የአንገት ሐብል ወስዶ ኪሱ ውስጥ አስገባው። እባቡንም ወደ ቤት ወሰደው። በጉዞም ላይ ከንጉሱ ያገኘውን የአንገት ሐብልና እባቡን ይዞ ሲሄድ በከዳቸው ሰው አጠገብ አለፈ። እርሱም በቀኙ ላይ አስቀመጠና ይህ ሐብል ከአንተ ይልቅ ለእኔ ይገባኛል፣ በዚህ ጊዜ ከእኔም አታመልጥም አለ። በድንገት ከላያቸው የሚጮህ የወፍ ድምፅ ከላይ ሲመጣ ሰሙ። ከዚያም ንስሩ ወደ ተንኮለኛ ሰው ወረደና አይኖቹንም አወጣው። በዚህ ጊዜ የእንጨት ፈላጩ አልሐምዱሊላህ አላህ የሥራው ውጤት ነው የሰጠው አለ። ከዚያም ወደ ቤቱ ተመልሶ ለሚስቱ አላህ ጭንቀቴን ያስወግዶልኛል፣ ለበጎ ስራዬም ዋጋ ሰጠኝ፣ ሊያድነኝም ሰው ላከ፣ ለንጉሱም ልጁ ከዳንኩለት በኋላ የሚስቱን የአንገት ሐብል እንደ ስጦታ ሰጠኝ አላት። እሷም ተደሰተች። የእንጨት ፈላጩ ሚስት በጣም ተደስታ ባሏ በመመለሱ አላህን አመሰገነች። ከዚያም የእንጨት ፈላጩ ወደ ገበያ ሄዶ የአንገት ሐብሉን ሸጠ። ድሆች ነበሩ፣ ኑሯቸውም ተሻሻለ።